አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ታዲያ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ብያለሁ። የት ነው ያለሁት? የት ይመስላችኋል? ዛሬ እንግድነት መጥቻለሁ። ጓደኛዬ ቤት ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። እሷም የስደት ጓደኛዬ ናት። ይኸው ቤቷ ደግሞ አድርጋለች። ማሻአላህ ይሄ ኮርኒስ መሳይ ራሷን የምትቀርጸው እና ሰው ስለሌለ ራሷ እየቀረጸች ነው። እሷም ከስንት ዓመት በኋላ ወደ ሀገር ቤት ገብታለች እና መሸርፋ እያለ ነው። ቅርብ ነው እንግዲህ እንግዲህ እናንተም ደግሞ አረብ ሀገር ስትኖሩ 20 ቆርቆሮ 30 ይሁንና አንገታችሁ የምታስገቡበት ቤት ሰርታችሁ ነው። ሌላ ችግር የለም፣ ግን ዋና ቤት ነው። ለሰው ልጅ ቤት ሳይኖራቸው 9 ዓመት ሰርቶ 5 ዓመት ሰርቶ 6 ዓመት ሰርቶ ገና መልሶ ስደት የሚሄዱበት ጎዳና ላይ የሚወድቁበት ብዙ እህቶቻችን አሉና ለሰው ልጅ የሚያስፈልገው ቤት ነው። እንግዲህ ስለዚህ ደግሞ እኛ ስንጀምር ስንወጣ ለቤት እቅድ ነው። ስለዚህ ደግሞ ቤት አስፈላጊ ነው። አንገታችንን የምናስገባበት ጥላ የምናደርግበት ማሻአላ ደስ የሚለው ኮርኒስ ራሱ በጣም ያምራል። እንግዲህ በቃ እንግዲህ በስቲ አንዳንድ ጥያቄ እንጠይቃት። እሷ ፈርታለች። በስደት ምን አጋጠማሽ? ምን ተማርሽ? ምንስ ጥቅም አራቅሽ ለማለት ምን ለወጥሽ ለማለት ደግሞ እሷ ትፈራለች። ቀጣይ ደግሞ ትገባለች በቤቷ እና አበረታቱ። እንደኔም ሼር አድርጉ። ምን ልላችሁ ፈልጌ ነው፣ ቤት ማለት ከምንም በላይ ነው። አንድ ስደት ወጥተን ስንለፋ ለቤት ብለን ነው እና ብዙ እህቶቻችን ቤት ሳይሰሩ ለወንድም ለእህት እያሉ ባሏቸው መጥቶ የሚያድጉ አለ። ብራችሁ ደግሞ በራሳችሁ አድርጋችሁ ሰርታችሁ የምትመጡ ወይም ደግሞ በባንክ አሁን ጊዜ የሚያሳምንበት ሰው ስለሌለ ጠንክራችሁ ሰርታችሁ እንድትለውጡ እኛንም ደግሞ ላይክ ሼር እያደረጋችሁ ያው ይሄ ጓደኛዬ እንግዲህ የህይወት ታሪኳ ቀጣት ነግራለች። አለግሪ ደስ የሚለበት ስንት ዓመት ሰራሽ? ምን ደስ የሚለበት ህይወት አሳለፍሽ? ምን ሳጋጠመሽ እንላለን። ቀጣይ ማለት ነው። አሁን ቪዲዮ ካሜራ ራሷ ነው የያዘችው። ሰው ስናዘጋጅ ማለት ነው። ካሜራ ማን ሲኖር እንግዲህ ትገባለች። ላይክ እያደረጋችሁ ሌላ ቀን ደግሞ ዞር ብለን ሙሉ ግባን እናሳያለን። ደስ ይላል። ማሻአላ አላህ ደግሞ ለዚህ ስላበቃ ለእኔም ደስ ብሎኛል። እንግዲህ እናንተንም ደግሞ ለዚህ ቀን አላህ ያብቃችሁ። ሀገራችሁ መታችሁ የምትደሰቱባት አላህ ያድርግላችሁ። ያሰባችሁት ሁሉ ያቀዳችሁት ሁሉ እንግዲህ አላህ ያሙላላችሁ እላችኋለሁ። እስቲ በቃ በኋላ እንጠይቃታለን። ስንት ኪሎ ይፈቀዳል? የህይወት ታሪክሽ ምንድን ነው? ምን አጋጠመሽ በስደት? ምን አሳለፍሽ? እያልን ፓርቲቱ ነው የሚባለው ስለምንፈራ ነው እንግዲህ እና እናመሰግናለን። ላይክ አድርጉ።